አሰላሙ አለይኩም ወራህመቱላሂ ወበረካቱ። በአላህ ጥቁር ነጠብጣብ አለብን አጠቃቀሙን አሳየነን የምትለው ክሬሙ ካለሽ አጠቃቀሙ በጣም ሲምፕል ነው። ማታ በሳሙና ትታጠቢያለሽ፣ ከዛም በኋላ ትቀቢያለሽ። ከዛን ጧት ላይ ደግሞ ወደ ፀሐይ ሳትወጪ በሳሙና ትታጠቢያለሽ። ግን ሳሙና የምትጠቀሙ ሳሙና ለፊታችሁ የምትጠቀሙ ሳሙና ሽታ መኖር የለበትም። አሁን ለምሳሌ ይሄ ክሬም ካልጠዛፈራን ለገዛችሁ ከኔ ማለት ነው ይሄ ሳሙና ፍሪ ነው የሚሰጣችሁ። ይሄ ሳሙና ሽታ የለውም። በቃ ዋጋም ረኺስ ነው። አጣር ሱቅ ውስጥ ይገኛል። እና ከኔ ክሬሙ ከገዛችሁ ደግሞ ሳሙናውን ፍሪ ይሰጣችኋለሁ። እና ምን ለማለት ፈልጌ ነው፣ ይሄ ክሬም ካልጠዛፈራን ወላሂ ፊትን ያሳምራል። እኔ ፊቴ ከዚህ በፊት 2 ዓመቴ ነው ቪዲዮ የሚሰራ እዚህ ቲክቶክ ላይ ያለ ፊልተር ቪዲዮ ሰርቼ አላውቅም። ምክንያቱም ፊቴ እኔ የሆነ ነገር አለ አይደል፣ ትንሽ እንደዚህ ጦቅጠቅ እንደተደረገ ነገር አለው። ሰው ባያዩም እኔ ሳየው አይመቸኝም ነበረ። አልሐምዱሊላህ ግን ሌላ ምንም ማዲያት ምናምን የለብኝም። እና አሁን ግን ያለ ፊልተር በኮንፊደንስ ቪዲዮ መስራት ጀመርኩኝ በዚህ ወር ውስጥ ማለት ነው። አንድ ወር ነው ይሄን ክሬም የተጠቀምኩት እኔ። እና አሁን ደግሞ አቆማለሁ። ሰሞኑን 1 ሳምንት ይሆነኛል። ምክንያቱም ለምንድን ነው ያቆምኩት? ብዙ ልጆች ክሬሙ ስታቆሚ ፊትሽ ይበላሻል ምናምን ስላሉ ተሐዲ ይዤ ነው እዚህ ቲክቶክ ላይ አሁን አቆማለሁ ብዬ ማለት ነው። እና 1 ወር ተጠቀምኩኝ። አሁን 1 ወር ላቆም ነው ኢንሻአላህ። 3 ሳምንት ይቀራኛል። ይሄው ምንም ፊት ምንም አልሆነም። ምንም ደግሞ የሰው ቆዳም ይለያያል። እኔ ግን አልሐምዱሊላህ ጥሩ ቆዳ አለኝ። ደግሞ ያቀላል የሚሉት እዚህ ላይ አሁን ይሄ ክሬም ካልጠዛፈራን ፊት ያቀላል ይባላል። እዚህ ላይ አንዷ ጥቁር ነች፣ አንዷ እዚህ ጋር ነጭ። ውሸት ነው። ይሄ ግን እንትና ውሸት ነው፣ አያቀላም። ግን ፊታችሁ እዛ ባለበት መልካችሁን ራሱ ማለት ነው ጸይም ከሆንሽ እዛው ያሳምርልሻል። በቃ ፊትሽን ያመሳስላል። ለምሳሌ እዚህ ጋር ነው ጥቁር ነበር ሳይነስ ስላለብኝ ማለት ነው እሱ ይለቃል። እዚህ ጋር ጥቁር ያላችሁ ከሆነ እዚህ ስር ምናምን እንደዛውም ደግሞ የብጉር ምልክቶች ካላችሁ ነጠብጣብ ጥቁር ነጠብጣብ ካላችሁ ማዲያት ካላችሁ ብዙ ልጆች ከኔ የወሰዱ ወላሂ ማሻአላ ነው የሚሉኝ በሪካርድ ማለት ነው። ለምትፈልጉ ክሬም መግዛት ለምትፈልጉ እኔ ያለሁት ቀታር ነው። በዋትስአፕ ሁሉም ሪካርድ እልክላችኋለሁ በኦሮምኛም በአማርኛም ማለት ነው። እና ሁሉም በ3 ቀን ነው ለውጥ ያየኑ ይላሉ። ደግሞ አንዳንዶቹ ካቆምሽ ይመለሳል። በቃ ይሄ ፊትሽ አይደል አታቆሚያ፣ ምግብ መብላት ታቆሚያለሽ። በቃ ፊትሽ እስከሆነ ድረስ ከሰው ሀገር እስከተጂ ድረስ ምናልባት የሰው ሀገር ላይ ሆነን ፊታችን ከአገሩ ጋር ምንድን በአማርኛ እኔ ብዙ በአማርኛ ማውራት አልችልም። ለዛ ነው ለምሳሌ እዚህ ቀተር መታችሁ ፊታችሁ ሊቀየር ይችላል ከአየሩ ጋር ማለት ነው። ኢትዮጵያ ስትሆኑ ደግሞ ፊታችሁ ሊመለስላችሁ ይችላል በፊት የነበረ ፊታችሁ። ስለዚህ እስኪ እዚህ እስካላችሁ ድረስ ይሄን ክሬም ብትጠቀሙስ ምግብ ራሱ በሁሉም ትበሉ አይደል እንዴ? እና እንደዛ የምትሉ ልጆች እኔ እናንተን እንትን አልደግፍም። ለፊቴ ይጠቀማሉ። ይሄ ክሬም ከተስማማኝ እንደዛ ለፊቴ ይጠቀማሉ። ምንም ተጽዕኖ ካላመጣብኝ ማለት ነው ፊቴ ላይ። አሁን 1 ወር ኢንሻአላህ አልቀባም። ፍሪጅ ውስጥ አስቀምጫለሁ። የራሴን አልቀባም ለ1 ወር ማለት ነው። ሳምንት አቋርጫለሁ። 3 ሳምንት ነው የቀራኝ። አይዋለሁ ፊቴ ምን እንደመሆን ማለት ነው። እስካሁን ምንም አልሆነም። ምንም አልሐምዱሊላህ። እና እናንተም ለምትፈልጉ ቁጥሬ ፕሮፋይል ስር አለ። ማዲያት ካላችሁ እንደዛውም ደግሞ ቢብታችሁ ስር የጠቆረ ከታች መንደራችሁ ከፈለጋችሁ ጉልበት ላይ ሰውነታችሁ ላይ የፈለጋችሁ ቦታ መቀባት ትችላላችሁ። ባዘው ኬሚካል የለውም እንዳለ እኔ አረጋግጫለሁ። በቃ እንዳትፈሩ ለማለት ፈልጌ ነው። ዱባይ ላይ ያላችሁ ዋጋም ቅናሽ ነው። እዛ ገዝታችሁ መጠቀም ትችላላችሁ። ሳዑዲ ሪያድ ላይ ያላችሁ ደግሞ ከኔ ታገኙታላችሁ። እኔ አመጣላችሁ ያለው ሳዑዲ ሪያድ ማለት ነው። እዚህ ቀታር ላይ ደግሞ አሁን ራሱ አለኝ። በዚች ታይም ማምጣት እችላለሁ ለእናንተ ማለት ነው ቀታሮች። እና ሳሙና ክሬሙን ለወሰዳችሁ ሳሙና ፍሪ ነው።